በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 71 አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ። ሕዝብህንም በጽድቅን ችግረኞችንም በፍርድ ይዳኙ ዘንድ ተራራዎችና ኮረብቶችን ለአሕዛብንም ሰላም ይቀበሉ። ለችግረኞችንም ሕዝብን በጽድቅን ትፈርዳለህ። የድሃዎችንም ልጆችን ታድናለህ፣ ክፉውንም ታዋርዳለህ። ፀሐይ በሚኖርበትን ዘመን ሁሉ በጨረቃም ፊትን ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መልክ ላይ በምድር ላይ እንደሚንጠበጠበው ጠብታ ይወርዳል። በዘመኑ ጽድቅን ያብባል፣ ጨረቃንም እስኪያልፍ ድረስን ሰላም ብዙ ነው። ከባህር እስከ ባህር ድረስ ከወንዝንም እስከ ምድር ዳርቻ ድረስን ይገዛል። በፊቱንም ኢትዮጵያ ይሰግዳሉ፣ ጠላቶችንም አፈርን ይልሳሉ። የተርሴስና የደሴቶችን ንግስታትን ስጦታ ያመጣሉ። የአረብና የሳባ ንግስታትንም እጅን መንሻ ያቀርባሉ። ንግስታትንም ሁሉ ይሰግዱለታል፣ አሕዛብን ሁሉ ይገዙለታል። ችግረኛውንም ከቀመኛውንም እጅን ረዳት የለውም። ምስኪን ያድነዋልና ለችግረኛና ለምስኪን ይራራል። የችግረኞችንም ነፍስን ያድናል፣ ከግፍ ከጭንቀትንም ነፍሳቸውን ያድናል። ስማቸው በፊቱ ክቡር ነው፣ እርሱ ይኖራል። ከአረብም ወርቅ ይሰጡታል፣ ሁል ጊዜ ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። በምድር ውስጥ በተራራዎችን ላይ መጠጊያ ይሆናል። ፍሬዋንም ከሊባኖስን ይልቅ ከፍ ከፍ ይላል። እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ብሩክ ይሆናል። ከፀሐይንም አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በእርሱ ይባረካሉ። አሕዛብን ሁሉ ያመሰግኑታል። ብቻውንም ተአምራትንም የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የምስጋና ስም ለዓለምና ለዘላለም ይባረክ። ምስጋናው ምድር ሁሉ ይሙላ። ይሁን ይሁን። ምዕራፍ 72 ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴንም ሊወድቅ ትንሽ ቀረ። የኃጢአቶቹንም ሰላም አይቼ በአመፀኞችንም ቀንቼ ነበርና ላሞታቸውንም መጣጣር የለውምና ኃይለኞችንም ጠንካራ ነው። እንደ ሰው በከባድ አልሆነም፣ ከሰው ጋራም አልተገረፈም። ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፏት። ዓይናቸው ሰብ ስለሆነ ወጣ፣ ልባቸውንም ከምኞታቸው ይልቅ አገኘ። ሐሳቢው ክፉ ነገር ተናገሩ፣ ከፍ ከፍ ብለዋልም በአመፃ ተናገሩ። አፋቸውንም በሰማይ አኖሩ፣ አንደበታቸውንም በምድር ውስጥን ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜንም ባላቸው ይገኛሉ። እግዚአብሔር እንዴት ያውቃል? በልዑላንስ ዘንድን በእውነት እውቀት አለ ይላሉ። እነሆ እነዚህ ኃጢአተኞችን ይደሰታሉ፣ ሁል ጊዜም ባለጠግነታቸው ያበዛሉ። እንዲህም አሉ፣ በእውኑ ልቤ በከንቱ አጸደቅሁን? እጆቼንም በንጽሕና በከንቱ አጠብሁኝ። ሁል ጊዜም
የተገፉ ሆነው መሰደቤንም በማለዳ ነው። እንደዚህም ብዬ ብናገር ኑሮ እነሆ የልጆችንም ትውልድን በበደሉህ ነበር። አውቅም ዘንድን ሐሳቤህ ግን በፊቴ ችግር ነበር። ወደ እግዚአብሔር መቅደስን እስክገባ ድረስ ፍጻሜያቸውንም እስኪ አስተውል ድረስ በድጥን ስፍራ አስቀመጥኋቸው፣ ወደ ጥፋትም ጣልኋቸው። እንዴት ለጥፋትን ሆነ! በድንገትን አለቁ። ስለ ኃጢአታቸው ጠፋ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውንም ታስታውላለህን? ልቤ ነድዋልና ኩላሊቴንም ቀልጠዋልና እኔ የተናቅሁ ነኝ አላወቅሁም፣ ባንተ ዘንድንም እንደ እንስሳ ሆንሁኝ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኜ እጄንም ያዘኝ። ባንተ ምክር መከርኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ በምድር ነው፣ በምድር ውስጥን ካንተ ዘንድን ምን እሻለው? የልቤ አምላክ ሆይ ልቤና ሥጋዬ አለቀ። እግዚአብሔር ግን ለዘላለም እድል ፋንታዬ ነው። እነሆ ከእናንተ የሚወርቁ ይጠፋሉና ከእናንተ ርቀው የሚያመነዝሩትንም ሁሉ አጠፋቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መኝታዬንም እግዚአብሔር ነው። በጽዮን ልጆችን በሮችን ምስጋና ሁሉ እናገር ዘንድ። ምዕራፍ 73 አቤቱ ስለምን ለዘወትር ጠላኸኝ? በማሰማርያህንም በጎችን ሳይ ቁጣህንም ስለምን ተቆጣህ? አስቀድመ የጠራሃትንም ማህበርን የተቤዠሃትንም የርስትንም በትር በእርሷ ያደረባትን የጽዮን ተራራ አስብ። ጠላቴ በመቅደስን ላይ እንደ ክፉ መጠንም ሁልጊዜም በትዕቢታቸው ላይ እጅን አነሳ። ጠላቶችን በበዓል መካከል ተመኩ፣ የማያውቁትንም ምልክታቸው አደረጉ። እንደ ላይኛውንም መግቢያ ውስጥን በዱር እንዳሉ እንጨቶችን መጥረቢያ በሮችንም ሰሩ። እንዲሁም በመጥረቢያውና በመዶሻውን ሰበሯት። መቅደስንም በእሳት አቃጠሉ። የስምህንም ማደሪያ በምድር ውስጥ አረከሱ። እንደሆኑ በልባቸው በየሕዝባቸው ኑ፣ የእግዚአብሔር በዓሎችን ከምድር እንሻር አሉ። ምልክታችንን አየንም፣ ከእንግዲህ ወዲህ ነቢይ የለም። እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም? አቤቱ ጠላት እስከ መቼ ይሰድባል? ስምህንም ጠላትን ሁልጊዜ ያቃልላልን? ቀኝህንም በብብትን መካከል እጅህንም ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። አንተ ባሕርን በኃይልህንም አጸናሃት። አንተ የእባቦችን ራስ በውሃ ውስጥን ሰበረህ። አንተንም የዘንዶውን ራስ ቀጠቀጥህ። ለኢትዮጵያ ሰዎችን ምግባቸውን ሰጠሃቸው። አንተ ምንጮቻቸውን ፈሳሾችንም ሰነጠቀህ። አንተ ሁልጊዜ የሚፈሱትን ወንዞችን አደረቀ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይና ጨረቃውን አዘጋጀህ። አንተ የምድር ዳርቻ ሁሉ ሰራህ። በጋንም ክረምትንም አንተ አደረገ። ይህ ፍጥረትንም አሰበ። ጠላት እግዚአብሔርን ተላገደ። ሰነፍ ሕዝብንም ስሙ አስቆጣ። የምትገዛልን ነፍስ ለአራዊትን
አትስጣት። የችግረኞችን ነፍስን ለዘወትር አትርሳ። ወደ ኪዳንህ ተመልከት። የምድር የጨለማ ስፍራዎችን በኃጥእ ቤቶችን ተሞልተዋልና ችግረኛና አርፎ አይመለስ። ችግረኛና ምስኪን ስምህንም ያመሰግናሉ። አቤቱ ተነስ፣ በቀልህንም ተበቀል። ሰነፎችንም ሁል ጊዜ የተናገዱን አሰቡ። የባሪያዎችንም ቃል አትርሳ። የጠላቶችንም ኩራት ሁል ጊዜ ወደ አንተ ይወጣል። ምዕራፍ 74 አቤቱ አመሰግንሃለሁ፣ ስምህንም እጣራለሁ፣ ለተአምራትንም ሁሉ እናገራለሁ። ጊዜው ሲበቀል እኔ በቀን እፈርዳለሁ። ምድርም በእርሷ ውስጥ የሚኖሩትን ሁሉ ቀለጡ። እኔንም ምሰሶዎችንም አጠናሁ። አመፀኞችንም አትበድሉ፣ ኃጢአተኞችንም ቀንዶችንም አታንሱ። ቀንዳችሁንም እስከ ላይ አታንሱ። በእግዚአብሔር ላይ አመፃ አትናገሩ። ክብር ከምስራቅ ወይንም ከምዕራብን ወይንም ከምድር ባዳ የለምና እግዚአብሔር ፈራጅ ነውና፣ ይህ ያዋርዳል፣ ይህንንም ያከብራል። ጽዋ በእግዚአብሔር እጅ ነውና ያልተቀለቀለ የወይን ጠጅን ሞላበት፣ ከዚህም ወደዚህ አገላበጠው። ነገር ግን አንተው አልፈሰሰም። የምድር ኃጢአተኞችን ሁሉ ይጠጡታል። እኔ ግን ለዘላለም ደስ ይለኛል፣ ለያዕቆብ አምላክ ዝማሬ አቀርባለሁ። ኃጢአቴንም ቀንዶችን ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን ከፍ ከፍ ይላል። ምዕራፍ 75 እግዚአብሔር በይሁዳ ታወቀ፣ ስሙ በእስራኤል ታላቅ ነው። ስፍራውንም በሳሌም ማደሪያውንም በጽዮን ነው። በዚህን የቀስትን ኃይል ጋሻን፣ ሰይፍንም ሰልፍንም ሰበረ። በዚህም ቀንዶችን ሰበረ። አንተ ለዘላለም ተራራዎችን እነሆ በጽድቅህን ታበራለህ። ልበ ሰነፎችን ሁሉ ደነገጡ፣ እንቅልፎቻቸውንም አንቀላፉ። ባለጠጎችን ሁሉ በእርሱ እጅን ምንም አላገኙም። ያዕቆብ አምላክ ሆይ ከተገሥጾህን የተነሳ ፈረሰኞችን ሁሉ አንቀላፋ። አንተ ግን አንተ ግሩም ነህ፣ ቁጣህንም ማን ይቃወማል? ፍርድህንም ከሰማይ አሰማ። ምድር ፈራች ዝምም አለች። ልበ የዋሃን ያድን ዘንድን እግዚአብሔር ለፍርድን በተነሳ ጊዜ ስሙ በፈቃዱ ያመሰግኑሃልና ከሕሊናቸውም ትርፍም በዓልን ያደርጋሉ። ለአምላካችን ለእግዚአብሔር ስእለትንም ከፈሉ። በዙሪያውንም ያሉ ሁሉ እጅ መንሻን ለሚያስፈራውንም ያገባሉ። የሙታንንም ነፍስን ያወጣል፣ በምድር ነገሥታትን ዘንድን ያስፈራል። አሜን። የልብ አምላክ የቅዱስ ዳዊት በረከት ረድኤት ይደርብን። አሜን።